ትክክል ላይ ወደዛ ላስጠጋችሽ ታስገቡናላችሁ ወይ? እንዴት ናችሁ? ሰላምታችሁ ከያላችሁ ደረሳችሁ። ስላገኘናችሁ እጅግ በጣም ደስ ብሎናል። ዋው! ከአምስት ዓመት በኋላ እንደዚህ ቁጭ ነው ካወራን ከዚህ ኤነርጂ ጋር ዋው! ይገርማል። ምን ተሰማሽ? ከ5 ዓመት በኋላ እስከ ካሜራ ፊት ለፊት ነው የድሮ ልክ አክቹዋሊ ዩቲዩብ እንጀምር ብለን አልነበረም ዩቲዩብ የጀመርነው፣ ግን ኤኒዌይዝ ድሮ አለ አይደለ ኤክሳይትመንቱ ስትሰራ ቪዲዮ የነበረው ኤክሳይትመንት ለረጅም ዓመታት ጠፍቶብኝ ነበር። ላይ ኮቪድ ገባ ከተባለ ጀምሮ እየጠፋብኝ ነበር የመጣው። አሁን ግን ያ የድሮ ባብሉ አለ አይደለ ልክ ፈርስት ዴት ምናምን ነገር ስትሄድ ምናምን እንደዛ ነበረ። በተርፍላይ ድጋሚ መታለች። ለማንኛውም በዚህ 5 ዓመት ውስጥ መልካም ለገጠማችሁ እንኳን ደስ ያላችሁ። በህይወታችሁ ሀዘን ለገባ ደግሞ እግዚአብሔር መጽናናትን ሰርፕራይዙን ለማየት አይናችሁን ጨፍኑ። ተራ ሰርፕራይዙ ሳይባል ሊመጣል። ሰርፕራይዙ ማስታወሻነት ይሁንሽ። ደግሞ ዛሬ ሲቲ ካፕ ዛሬ ገና ነው የለመደችው እና ማስታወሻነት የሚሆነሽ ጊዜ ማነሽ? እስቲ ላይ ማንንም ቢያቸው ማንዶች ነገር እስቲ ነኝ እዚህ ጋር ቁጭ ማንንም ቢያቸው እስቲ ማንንም ቢያቸው የማመንታ ነሽ። ሪና ሚኪያስ ትባላለች። 1 ዓመቷን አክብራ ነው የወጣችው። ይኸው የተቀላቀላቻችሁ ነው እና ሪምና ሚኪያስ የብዙዎች ጸሎት ነበር። ሰዎች ጸልዮልናል፣ ተመኝተውልናል። ሁሌ የምጠየቀው የነበረው ጥያቄ መልስ ነሽ። ይንገሩ መውረድ ፈለግሽ? በቃ እንትን ይጨርሻል ብላለች። በቃ ስክሪን የበቃኛል ብላለች። በቃ ስክሪን አልፈልግም ብላለች። እንደምትመለከቱት ከዛ ሁሉ በፊት ግን ማን ትመስላለች? ያ ኮሜንታችሁ ከታች አስቀምጡልን። ግን እንደተወለደች አባትየው ነበር ተመሳሳይ ሲሆን ነበር። ኖ እንደተወለደች አይደለም። ተወልዳ በ7 ቀኗ ከሆስፒታል በኋላ አንተ ትመስላለች አሉ። ከዛ በኋላ ሆነች። አዎ የልጅነት ፎቶችን እየመሰለች ነው። አሁን ደግሞ እኔ ሳያት እራሷን እየመሰለች መጣች። በሆነ ወቅት ላይ ሳያት ታስደነግጠኝ ነበር። ፎቶዎችን ትፍት የምትመስልበት ነበረ። አሁን ደግሞ እየተቀየረች ነው። ያው እንግዲህ እኔም የልጅ እናት ሆንኩ። ልጅ አባቱኛለሁ። እንግዲህ ሪምና ሚኪያስ ችን ትመስላለች። ይኸው ፈርመናል ለዘላለም ፈርመናል። የተመኛችሁልን ስለደረሰን ደግሞ ደስ ብሎናል። ለተመኛችሁልን እስከዛሬ ስትመኙልኝ ነበረ ለእናንተ እንደዚህ እንደተደሰትን ለእናንተም ይሄ ግጠማችሁ የልባችሁን መሻት ያርግላችሁ። ለእኔ ደግሞ በዓለም ላይ ትልቅ ነገር ድሮ ልጅ አይመስለኝም ነበር። አሁን ግን ልጅ ነው። ከምንም በላይ ልጅ ይስጣችሁ። ብዙ ተባዙ። አባትነት እንዴት ነው? ለወደፊትም ይቀጥላል። ግን ትራንዚሽኑን አርሊ ላይ ነን። አባትነት አንደኛ አባት መሆን በረከት ነው። በረከት ሁለተኛ ደስታውን አጠይቂ። አባት ካሉሽ አታውቂውም። በየትኛው ቃላት አይገልጸውም። እና ደግሞ ትልቅ ኃላፊነት አለብሽ። ቢኮዝ ያን በረከት የተሰጠሽ ነገር በስትክክል ማሳደግ አለብሽ። እና ብዙ ኃላፊነት እንዳለብኝ ከፊት ለፊቴ ይታወቀኛል። ባሉት ሞመንቶች ግን በጣም ደስተኛ ነኝ። ከስራ ስመለስ ያለኝ ነገር ኤቭሪቲንግ ብቻ የተለየ ነው እና ደስ የሚል ቃላት የለኝም። ፎር እውነት ነው። አንቺ እናትነት እንዴት አይተሽዋል? ወይ እናትነት እንደዚህ ሁሉ አለው ትሳውታለች ነው ትናገሳለች። መናገስም አለበት። እናትነት በጣም ደስ ይላል። እንደሚባለውም
ቃላቶቹ የሚደጋገም ከዛም በላይ የሆነ ስሜት አለ። የህይወት ትርጉምም መውለድ ነው። በቃ ምንም ነገር አይደለም። ስኬታማ መሆን አይደለም። የራስ ስራ ኖሮ ምናምን ወይ ሀብት ኖሮ ምናምን የምታገኘው ሀብታም ነኝ ለማለት ሳይሆን ከምንም ስኬት የበለጠ ግን የእናትነት ስኬት በጣም ደስ ይላል። የእግዚአብሔር ስጦታ ነው የሚባሉት የምርም የእግዚአብሔር ስጦታ ነው። በዛ ላይ የሚያስፈራ የህይወት ጉዞ ቢሆንም ውስጣችሁ የእግዚአብሔርን ኃያልነት የእግዚአብሔርን ከእናንተ ጋር መሆንን ኤክስፒሪየንስ የምታደርጉበት። እዚህ ላይ ደግሞ ማለት የምፈልገው ስፔሻሊ ሰው አይወደውም ብዬ ገምታለሁ፣ ውጭ ሀገር የምትኖሩ እናቶች ፓወር ቱ አስ። ግን ኢትዮጵያ የትም ሀገር ሆናችሁ ብዙ ሄልፕ የሌለበት ጋር ራሳችሁ ጥርሳችሁ ነክሳችሁ የምታሳድጉ ቤተሰቦች ፓወር ቱ አስ። ኦኬ ወደኋላ እንመልሰውና ወደኋላ ኦኬ ከመጀመሪያ ስመለሰው እንዴት አየሽው? መጀመሪያ እርጉዝ መሆንሽ ያወቅሽበት ጊዜ ቪዲዮንም እዚህ ጋር እናስገባላቸው እንችላለን። ግን እንዴት ፊሊንግ እንዴት ተሰማሽ? ምን ተሰማሽ? እኔ እርጉዝ ሆንኩ በጨረፍታ እናድርገው። እሺ ድሮ ረጅም ስለሆነ እኔ አቺ እርጉዝ መሆን ሄርስ ዘ ቲንግ እርጉዝ ከመሆኔ በፊት እርጉዝ ሆናለሁ ብለን እንጠብቀዋለን አይደለም? እሱን በምንጠብቅበት ጊዜ ማለት ነው አንዳንዴ ምልክቶች ምናምን ዲቴል ባላወራም ግን ምልክቶች ምናምን ኢንተርኔት ላይ ማየት አይቀርማ። ምልክቶች አይና ግማሹ ምልክት አለኝ ግማሹ ምልክት የለኝማ። ሳይኖረኝ ሲቀር የሚሰማኝ ጨለማነት ልገልጸው አትችልም። ከዛስ ደግሞ ያሉት ነገር እየደረሰ ደግሞ ሲመጣ ወይኔ ጉዴ እውነት ሊሆን እንደዛ እያልኩኝ ከዛን ግን እኛ ቸኩለን አርሊ ነው ፋይንድ አውት አድርግ ነው። ኤኒዌይስ ያንን ነገር ፋይንድ አውት ስናደርግ የነበረው የዕለት ሁለት የነበረው ፍርሃቴ ጠፋ። እኔ አለመፍራቴ ነው ያስፈራኝ። ምታቆብኝ ነው የሚለው ነገር ነው ያስፈራኝ። ከዛ በኋላ ጠፋ። እርግዝናዬ ሙሉም እንደዚህ ለወልድ አካባቢ ጥዬ እየፈራሁ መጣሁ። እንዴት ይሆናል ምናምን የሚለው ነው እንጂ ሞር ፍርሃት የሚባል ነገር አልነበረኝ። ከኖልኝ ሄደ አይገዝ። ያንተ እንዴት ነበረ? ያንተ እስፋኒ እንዴት ነበረ ልበል እንጂ ሚሰርች ነበር ቢኮዝ ያስፈራ ነበር። ወደ አዲስ ህይወት ነው የምትገቢው። አንድ ሁለተኛ ነገር ደግሞ እንዴት ልገልጽሽ፣ በጣም ከባድ ያስፈራ ኃላፊነት ውስጥ ታስቢው ምናምን አባት መሆንን ወደ አዲስ ነገር ነው የምትገቢው። ገባሽ? በጣም ፈርቼ ነበር እና ከዛ በላይ ደግሞ ያስፈራኝ ላይክ ስትወልጂ ሰምቲንግ ብትሆኝ የሚለውም ያስፈርቼ ነበር። ገባሽ? ቢኮዝ የምትሰሚው ነገር ነው። ስለዚህ ድንገት እኔ ሊደርስ ይችላል ያ ነገር። ሌሎቹ ወይ አያ ስላረዱ አይደል ያ ነገር የሚደርስባቸው ገባሽ? በመውለድ እና እሱም አንቺ ላይ እንዳይደርስ ፈራ ነበር። ሁለተኛ ነገር ደግሞ አባት መሆኔ ላይክ ደስታውን ተቀላቀል ሀዘኑን ተቀላቀል ሁለቱ ሲቀላቀል እንደዛ ነው። እና ሰዎቹ ደግሞ ውለዱ ሲሉ ያ አንደኛው ሳሳኪ አንደኛው አለ። ህይወት ደግሞ ሁሌ ፍላጎታችን ያለ አንደኛው ሲጨብጥ አንደኛው በዛ ሰዓት ደግሞ ወንድ ሰው የሴት ልጅ እድሜ ደግሞ እየጨመረ ኢቭን ለወንድ ልጅ እንኳን ሩጭ የማላሳደገው ልጅ እንትማት ይከብዳል። ገባሻለ? አሁን ሶስታሪ እንትናችን እንኳን አንደርስታንድ ማድረግበት ነው። ተፈጥሮ አስገድዶ እንደዛ አረጋው ሲሆን ተፈጥሮ ነው። ግን በፍቃደኝነት ገብተሽ ሲሆን ይከብዳል። ሁለተኛ ያን የምትፈልጊውን ነገር ካስተካከልሽ በኋላ ሞር ድባት ሳስብ እሱ ደግሞ ሞር ሀርት ባሽ። ስለዚህ ብቻ ደስ የሚል ነው። ተመስገን በረከቱ የለ ነው። የመጨረሻው ቀን የመጣው ቀድማን የመጣችው ዋተር ብሬክ አድርጎ ስለነበር እና እኛ ቁርሰን አልበላንም ምናምን። ከዛ ተኝታ ከዛ አንቺ ትንሽ ፈራሽ ሐኪም ቤት እንሂድ ተባለ። ከዛ ቁርስ እንኳን አልበላንም ማስታወሳለሁ። ከዛ ቀጥለን ሐኪም ቤት ስንሄድ አንዴ ለካ ደግሞ ከገባሽ እኛ ያሰብነው ሐኪም ቤት ደርሰን ተመልሰን በልተን ሪላክስ አድርገን ምናምን ነገር ነበር። ከዛ ኤንዌክስ እንዳለው ነው እዛ ገባን።
ሆስፒታል ባግ እንኳን አላዘጋም። ምን ነገር ትራን ነበር በቃ ቢኮዝ ገና ነው ነበር ተጠበቁ ቢኮዝ አንድ ሳምንት ነው ሰምቀር ማለት ታች 3 ሳምንት አለ እንደዛ አደረገ። ግን አንድ ነገር ማለት እንፈልገው ሴት ልጅ የተሰጣት እንትን በጣም ትልቅ እናትና ወንድ በተአምር በቃ ወንድ ልጅ የማያደርገው ፈልጠን ብንመጣ ማንጋርገንም ስሚ ላይክ ወንድ ልጅ ያደርጋል ተብሎ ሴቶች የማያደርጉት አላ የፈለገ ቢወራደር ሴት ልጅ በእርግዝና ጊዜ ጀምሮ እስከ መውለድ ያለው እናደርጋለን። በምን ማይገናኝ እና በጣም ምሳሌሽ ፎር ማለት እግዚአብሔር እንትና ጸጋው ሰጥቷቸዋል። ላይክ በረከቱ ላይክ መቻው ማለት አሁን የሆነች እናት መሆን የምታስብ ሚስት ካለች ከባሏ ጋር እያሰበች ግን ፍርሃቱ ምናምን ነገር ካለ ቢኮዝ ሞር ፍርሃቱ ነው። እኔ አሁን ሳድግ ስሰማ ያደግኩት ፍርሃቱ ነው፣ ኃላፊነቱ ልጅ እንደዚህ ሳትዝናና በቃ እንደዛ ምናምን የሚለው ነገር ስላለ እነሱ ነገሮች ስላሉ ያስፈራል። ግን ሞገሱ ይሰጣል። በሰው ኃይል የሚደረግ ሳይሆን በእግዚአብሔር ኃይል የምታረጉት ነገር ስለሆነ ሞገሱን ይሰጣል። ያ እና ሁለተኛ ማለት እንፈልገው ባሎች የዛኔ መገኘት አለባቸው። አይኖ ከባድ ነው ፊሊንጉ ማለት መገኘት ሚስቶል በታምር ሌላ ቦታ ስራ ነኝ እንደዚህ ነኝ ወይ ግዳጅ አለብኝ አይሰራም። መገኘት አለባቸው። እውነቴን ነው። የሚስታችሁን ፔን እያንዳንዱ ማየት አለባችሁ። እንዲሁ አይኖ ከባድ ስለሆነ እኮ እውነቴን ነው። እና እንደዚህ የሚባል ነገር የለም። በዛኔ ከሚስታችሁ አጠገብ ናችሁ ፔኑ ማየት አለባችሁ። እና ኢዚ ፎር ሪል በጣም ከባድ ነው፣ ግን እሱን ፊልም ማድረግ አለብሽ። ገባሽ መለሽ እና ቴንኪው ቺ ነው ስለሰጠሽ እና ባሎቻችሁ ካጠገባችሁ እንዲሆን እደግፋችኋለሁ። ቲም ሴት እውነት ነው። ግን በረከቱ እንትን ሲባል የሚባለው ይረሳል ምናምን የሚባለው ማለት ነው። እኔ ዛኔ አረን የማረሳም እንዳረሳው የስንት የሸመደድኩት ነገር አለ። አሁን ግን ስታወራ አንተ ለራሱ አእምሮ ላይ ሃይላይቱ ነው እንጂ የሚመጣል ዲቴሉን እየረሳሁት ነው። ያ ረጅም ጊዜ ሆስፒታል ከዛ ከእሷ ከተወለደች በኋላ ግን ያ ፔን ጭንቀቱ ምናምን እንዳለ ስሙዝ ነው ይጠፋል። ወደ ሁለተኛው ሰርፕራይዝ ደግሞ ነው አረ Wait. Video news. Video news? Yeah. You shut it? Da. Luang Asifa. እንዴት ነበረ ኮሚኒኬሽን ሚዲያ አርት? አሪፍ ነበር። ብዙ ነገር የተማርኩበት ነው። ከሚያኮሩኝ 5 ዓመት መሀል ያረኳቸው መካከል መማሪ ነው። ኢቨን ኢፍ ኢንተርኔት ላይ መማር ይቻላል ምናምን የሚባለው ነገር አለ። እኛ ግን በትክክል ኮሌጅ በስርዓት በትክክል ላይ ሬጉላር ትራዲሽናል ትምህርቱን በመማሪ በጣም ኩራት አለኝ። ቻሌንጁንም በመወጣቴ በጣም ደስ ይለኛል። በዛ ላይ በጣም የትም ላገኛቸው የማልችላቸውን እድሎች ያገኘሁበት የህይወት ጉዞ ነበር። አንደኛው ድልሽ ጋና ሄደሽ ተመረሻል። አንድ ወር ጋና ሄደን የጋና ቲቪ ስቴሽን ውስጥ ጋና ዩኒቨርሲቲ ውስጥ ናቸው። ጋና ዩኒቨርሲቲ ውስጥም ሄደናል። የነበረ ጋና ቲቪ ነው። ጋና ቲቪ ነው። ጂቲቪ ይባላል። ያንተስ እንዴት ነበር? ኦኬ እኔ ግራፊክ ዲዛይን እና አኒሜሽን ተመራቂ ነኝ። Nikias Gabriel. Woo! Right, say right. You do. My man. እንደሷ እንትኖቹን ባላገኘም ሌላ ሀገር የሚሄዱ ስራዎችን በትምህርት ቤት ኤግዚቢሽን አሳይቻለሁ። ስራዎችን አረስቶታል እንድናገር እሱ ነበር። መጽሔት ላይ ወጥቷል። ስራ መጽሔት ላይ ወጥቷል። ሌላ ምናለ ከአንቺ ጋር ተምሬያለሁ። አንዳንድ ሴሚናር ኮርስ የወሰድናቸው ኮርሶች እሱ በጣም ደግሞ ለየት የሚያደርገው ነው። ቢኮዝ እሷ በጣም ጨዋታ ማድረግ አንገቷን ትናተንም ደግሞ እንደዚህ እያልኩ ከእሷም ኮሬ ነበር። አንድ 3 ክላስ አልወሰድንም፣ 2 ክላስ 3 ክላስ
I think ሶስት ክላሶች እና ሶስቱም አጠገብ ላጠገብ ነው የምንለው እና ደስ የሚል እንትን ነበር። ደስ የሚል ህይወት ጉዞ ነበረ። እኔ በጣም ከሚያስደስተኝ አንድ የረሳሁት ነገር እኔ እናንተ አብረን ተማሪዎቹ ነን አንድ ክላስ የመማር እድል አልነበረም ማለት ይሄኛው እሱ ፈጥሮልናል። እኔ እንዴት አየሽ? ወይኔ ሚኪ ረባሽ ነው። ስማ ሚኪ ረባሽ ነው። እኔ ሌሎች ክላስ ላይ ማለት ነው አንዳንድ ከሚዲያ ጋር የተገናኙ ክላሶች ካልሆኑ በስተቀር ኖርማል አሁን ለምሳሌ ሳይኮሎጂ 3 ለብቻ የወሰድኳቸው ክላሶች ላይ አስተማሪዎቹን የሚያውቁኝም አይመስልም። ማንም አያውቀኝም። ገብቼ ተምሬ ምናምን ነው የምወጣው አይደለም። ከሚኪ ጋር የተማርኩት ላይ እንዳለ ግን ሁሉ ፕሮፌሰር ያክላል። ወይኔ ያውቁኛል ስል ከነ አያቴ ስም ነው እኔ አሁን ነው ትማርት አልወድም። እንደዚህ ብሎ መማር አልወድም። ከአስተማሪዎች ጋር ከተማሪዎች ጋር ፍሪኝ የመማር ፈልገው እንደዚህ ጭምት ሆኖ ማመንተማት አልወድም። አንቺማ የሆነ ነገር ስል ምንድነው አምጥ ያለሽ እንዳይጠሙ ስለምፈራ ያ እኔ ግን ይጨንቀኛል። አልችልም እንደዛ ለአንዷ አስተማሪ ባልና ሚስት ነን ብለን ነግረናት ለአንዷ ነግራት ከዛ እኔ ደግሞ ክላስ ውስጥ ማለት ነው የሆነችው ምንሽ ነው ወንድምሽ ነው ስትለኝ ወሬ አላባዛም ያ ዝም ብለሽ ከዛ በኋላ አስተማሪ ተማሪ ፊት you guys are bad አሁን ደግሞ አይመጡም። ብዙ ክሬዚ የሆነ ጊዜ አሳልፈናል አብረን። ደስ የሚል ጊዜ የካምፓስ ላይፍ በጣም ደስ ይላል። መቼም ማካገኛ መጨረሻ ላይ ደግሞ የነበረው የኔ ላስት ሴሚስተሪ ልጄን እርጉዙን የነበረ የዛኔም ማካሄዷም ተቀይረው እንደ ፕሪንግ ነበር የምትሄደው እንደዚህ ደስ የሚል ጊዜ ነበር። ደስ የሚል ኤክስፔሪንስ ነው። ጉዞአችን የ5 ዓመታችን ይሄንን ይመስላል። የእናንተ እንዴት እንደነበረ ቅድም እንደተባባል ነው ከዓመተ ምሕረቱ ጋር አድርጋችሁ ጻፉልን። ለእኛ መልካም ያደረገ አምላክ ለእናንተ ያርግላችሁ ያደርግላችኋልም እና በተሻለ መጠን በየሳምንቱ በአዲስ ቪዲዮ ለመምጣት ሞክራለሁ ከእግዚአብሔር ፍቃድ ጋር። እንደ እግዚአብሔር ፍቃድ ኔክስት ዊክ እንገናኛለን። ቸር ይግጠማችሁ። ባይ